أفضل الصيام بعد رمضان صوم شهر الله المحرم حديث أبي هريرة في مسلم كصوم بلاج كرمضان بهلا يمحرم ور مصوم يمحرم ور هنا وهو أول شهور السنة 12 ወራቶች አመት ውስጥ ያሉት 12 ናቸው አላህ ቁርአን ላይ ለተቀሰው 12 شهرا 13 ማለት ስተት ነው አው ገዛ መቀነስ ስተት ነው በአመቱ ላይ 12 ወራቶች ናቸው ያሉት የመጀመሪያው ወር ሙሐረም ነው ከሰፈር በፊት ያለው ከذل الحجة ቀጥሎ ያለው ሙሐረም ይባላል ያን ሙሐረም ወር መጾም በላጭ ነው ከረመዳን በኋላ በላጭ ወር ያ ነው አሉ ሰለላሁ ዐለይሂ ወሰለም የሚያሳየው ሙሐረምን መጠቀም አለ በተለይ ለአሹራ ይሄ አስረኛው ቀን ነብዩ ሰለላሁ ዐለይሂ ወሰለም ይጾሙት ነበር በል በመጾሙ አዘው በል ዋጅብ ነበር አሹራን መጾም የሆነ ሰዓት ላይ ዋጅብ ነበር ለዛ ነው ለማዎች ቃሉ ጾም የውም አሹራ ለሁ መራቲብ አሹራን መጾም መርተባዎች አሉት መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም መካ ያሉ ይጾሙት ነበር كانت قريش تصومه حديث ابي موسى قريشዎች ይጾሙት ነበር وكان رسول الله صلى الله عليه وسلم يصومه وكان يوما تستر فيه الكعبه ጃሂልያም ላይ ይሄ 10ኛው ቀን ከሙሐረም ይጾም ነበር ሙሽሪኮች ይጾሙት ነበር ቁረይሾች ይጾሙት ነበር ነብዩ ሰለላሁ ዐለይሂ ወሰለም ይጾሙት ነበር ካዕባ የምትሰተርበት ቀን ነበር ያኒ ካዕባ ልብሷ የሚቀየርበት ቀን ማለት ነው ካዕባ ልብስ ይህ መጀመሪያው መርሐላ ነው ነብዩ ሰለላሁ ዐለይሂ ወሰለም ይጾሙት ነበር መጾሙ ይወደድ ነበር وما كان واجبا ነበር فلما هاجر رسول الله الى المدينه ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሰደዱ فرأى اليهود فلما قدم رسول الله المدينة حديث ابن عباس رأى اليهود يصومون يوم عاشوراء فسألهم عن ذلك فقالوا يوم عظيم يوم نجى الله فيه موسى وأغرق فرعون فصامه رسول الله صلى الله عليه وسلم وأمر بصيامه فصار صوم عاشوراء واجبا بعد أن كان مستحبا نبي صلى الله عليه وسلم ወደ መዲና ሲሰደዱ አይሁዳዎች ዓሹራን ይጾሙ ነበር 10ኛውን ቀን ከሐረም ለምን ብለው ጠየቋቸው ያኔ የቀኑን ትልቅነት አለማወቅ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ብቻ አይሁዳዎች የሚጾሙበትን ምክንያት ሲጠይቋቸው ትልቅ ቀን ነው አሉ አላህ ሙሳን ነጃ ወጣበት ቀን ነው ፍርዓውንን አላህ ያሰመጠበት ቀን ነው فصامه موسى شكرا موسى አላህን በማመስገን ጾሞታል አሉ ለዛ እኛ እንጾመዋለን ሲሉ አይሁዶች ቃል ሰለላሁ ዐለይሂ ወሰለም አሐቁ በሙሳ منكم እኛ ለሙሳ ተገቢዎች እኛ ነን ከናንተ የበለጠ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይጾሙት ነበር بل امر بصيام ነብዩ ሰለላሁ ዐለይሂ ወሰለም እንዲጾም አዘዙ አሹራ ቀን ዋጅብ حديث الربيع بنت معوذ ላይ قالت اصبح رسول الله صلى الله عليه وسلم الى قرى الامصار من اصبح صائما فليتم صومه ومن افطر فليصوم بقيه يومه فان اليوم يوم عاشوراء إذا كنجا بهذا عاشوراء كان طوات كنجا بهذا أسلكوا مدينة زوريا ودالو من دروج أسلاكونا من قالوا صومني هونو يا درا سوي صوموني قتل يال صوم يصوم كون بهذا يعني نية ساينورو يا درا اسكال بلا درس كذا يتو يصوم كنجا بهذا كفجر بهذا يعني كانوا تلك سنون قالت كنا نصوم ونصوم صبياننا ونجعل لهم اللعبة من العهن فإذا بكى أحدهم على الطعام أعطيناه ذلك ከዛ በኋላ እንጾመው ነበር አለች ሰሃቦች ጾሙታል ነው ጾሙታል አሹራ ቀን ያኔ አይፈጥሩም ነበር በል ልጆቻችንን እናጾማቸው ነበር ህፃናት ይጾሙ ነበር ያኔ ህፃናት ፈታ ማይችሉት ማይቋም እናጾማቸው ነበር መጫወቻ ከጥጥ ነገር እንሰራላቸውና ወነጃ ለهم اللعبة من العين يعني እናረግላቸዋለን ካለቀሱ በዛ እናባብላቸው